የእውነት በጣም ነው ሳቅ የፎቶ ሳይ ማለት ነው። ታያላችሁ እዚህ ማለት ነው። ስሟት ምናምን ጥሏት ሲሄድ ማለት ይሁት ጋይስ ይሁት ጥሏት ሲሄድ አይዞህ የኔ ውዶች፣ እኔ ብቻ ለምን ይስቃለሁ ጋይስ? ለእናንተም ላካፍል እንጂ አብርሽ ማለት ነው ኤርሜላን የፍቅር ጥያቄሽን አልቀበልም ብሎ ጥሎት ሄደ። እነዚህም ፎቶን አይታችኋል። አረ ቴክኖሎጂ የተመቸ ልንገራችሁማ። ስሟት ጥሏት ሲሄድ ተናዱ አቀነባብሮት እኮ ነው። መቼም ኤርሜላና አብርሽ አብሮ አይኖሩም። ይመኑ ሩትና አብርሽ ነው የሚኖሩት አብሮ። ለምን ልጅ አለ በመሀል ገባቸው አይደል? ልጅ አለ ይታረቃሉ። ስለዚህ በሳቅ እንደምትሞቱ ተስፋ አደርጋለሁ። ቪዲዮ አስገባላችኋለሁ። እግዚአብሔር በጣም ነው የሚያስቀው። ባይዘዌ ማለት ነው ማለት ስሟት አቀነባብሯት እኮ ነው ጋይስ። ስሟት ምናምን ጥሯት ሲሄድ ማለት ነው የኔ ውዶች። ወይኔ እናቴ ከንቱ ልፋት እኮ ነው፣ ከንቱ ልፋት። አብርሽ መቼም ከኤርሜላ ጋር አይኖርም በጭራሽ። እንዴት ነው ጋይስ? እንዴት ነው? ለማንኛውም እንግዲህ ሰዓቱ እየደረሰ ነው። እናንተ አልጨነቃችሁም? በማረም ምንም ድራማ ቢሆንም ጨንቆኛል። እኔማ ቪዲዮ እስከሚለቁ ጋይስ ጨንቆኛል። አዎ አብርሽ ኤርሜላን አልቀበልሽም በፍጹም ከሩታ ጋር ነው መኖር የምፈልገው ብሎ እንግዲህ ጥሏት ሄዷል። እንደዛ ነው ፎርሜሽን። ኢማኑም ይሄ ይሆናል። አብርሽ በአንድ አይቀበልም። እውነት ቢያፈቅራት ራሱ ማለት ነው የእውነት ቢሆን ራሱ በአንድ አይቀበላትም። ይደረደራል ምናምን። ሩታም እንደዚህ አድርጓን ነበር እንደ ጋይስ። በእርግጥ ድራማ ነው በሰዓቱ። ያው ከዛ በኋላ ነው ወደ እውነት ይቀርና ይሄ ፎቶ ስታዩ በጣም ነው የምትገርሙ ጋይስ። ማርያምን ቪዲዮ አይቼ በጣም በሳቅ ነው ሞትኩት። እኔ ሁሉም አልጨረስኩም ባይዘዌና እንግዲህ አብረን እንጠብቃለን ማለት ነው። ከሩታ ውጪ ወደ ውጪ ጋይስ ምንም ብንወዳትም ትዳር ኔቨር ኤቨር አይሆንም፣ በጭራሽ አይሆንም። እኔ አልደግፍም እንደዚህ አይነት ዝሙት ማለት ነው። የተጨመላለቀ ኑሮ አልወድምም፣ አልደግፍም። ኤኒዌይስ ጋይስ እግዚአብሔር ሆነን እስከ ማታ እንግዲህ ወዳችሁ እየቆረጠ እንጠብቃለን አብረን